ድምጽህን ያሟሸው በእነማን የሙዚቃ ስራዎች ነበር? መጀመሪያ ድምጽህን ያሟሸው ምናልባት የጥያቄ መልስ ሰጥ ለአንዳንድ ዘፋኞች በጣም ይገርማቸው ይሆናል። ምክንያቱም ድሮ መጀመሪያ የሰማሁት መልካሙ ተበጀን ነው እና ዋሳላንጋ ነው ስትወደኝ ስወዳት ወደስታ እነሱ ነው እና ሰውየውን በደንብ ሰማው ነበርና የሱን ዘፈን አንጎራጉር ነበር። ከዛ ደግሞ ማን መጣ እነ ሚልኮስ ናቸው መጡ በጆሮ ውስጥ ማለት ነው እድል ለመስማት ምክንያቱም እነዚህ ሰዎች ናይት ክለብ ወይም የሚዘፍኑበት ቦታ ካሄድኩኝ ወይም ድምጻቸው የተቀዳበት ቴፕ ወይም ሸክላ ካላገኘ የምትሰማበት እድል የለም እና ያቺ ሬዲዮ ነች ሚኒሊክ ከዛ ደግሞ ሙሉቃ መጣ ማለት ነው እና እነዚህ ሁሉንም የእያንዳንዳቸው ዘፋኞች አዘፋፈንና የድምጽ አወጣጥ ወይም ስልት የተባለውን ነገር በሙሉ እያንዳንዳቸውን አጥንቻቸዋለሁ። መልካሙ ተበጀ፣ ሙሉቃን መለሰ፣ ሚኒሊኮስ ናቸው። ከዛ በኋላ እንግዲህ ያው አንጋፋው ጥላሁን ገሰሰ ነው። የጥላሁንን ዘፈንም አንጎራጉር ነበርና የዋስ ናፍቀኝ ከነዚህ በስተቀር እንኳን ሌላ የድሮ ዘፋኞች ሞደው እነ ባህሩ ቀኝን ከተማ መኮንን ሌላ ማላምጣል ይርጋዱ ባለ ንማሪቱ ለገሰ እነዚህ ደግሞ ኢትዮጵያ ውስጥ አሉ ከሚባሉት አንጋፋዎች ብቻ ሳይሆኑ የኢትዮጵያን ትክክለኛውን የባህል ሙዚቃ በደማቸው ውስጥ ሁሉ ጊዜ የሚዘዋወርና ለህዝብ በሚያቀርቡበት ጊዜ የሰውን ስሜት በጣም የመንካት ኃይል ያላቸው አርቲስቶች ነበሩና እነሱም ደግሞ አሁንም በህይወቴ ውስጥ አሉ። እነሱንም ማንጎራጎር መስማት ደስ ይለኛል። የሙሉቀን ለስላሳ ዜማዎቹ በጣም ደስ ይሉኛል እና ከነሱ አንዱን ማንጎራጉርልህ ደስ ይለኛል። እስቲ እንግዲህ ዘፈን እንፈልግ ከሙሉቀን ለስላሳ ዘፈኖች እስቲ ለማስታወስ ያህል ይህንን ታውቅሷ ሰውን ችላላት በኔው ትዘባነን አትከብደኝ መተዋት የሚቀጥለው ዜማ ወደ ላይ ይወጣል። እንግዲህ ሌላ ጊዜ በሰፊው አንጎራጉርልሃለሁ። እምዬ ኢትዮጵያ የመርልሽ ሰሎን አውድማው በተራው የሆንልሽ ሞሎን በቸሩ ነው ይደር ጋራሽ ሸንተረሽ ወንጣወዘሽ ሁሉ እምዬ ኢትዮጵያ የመርልሽ ሰሎን አውድማው በተራው የሆንልሽ ሞሎን በቸሩ ነው ይደር ጋራሽ ሸንተረሽ ወንጣወዘሽ ሁሉ መስከራ ካለ ጉያሽ አደረጀኝ የእናትነት ጣዕምሽ ውለታሽ አበጀኝ በማጀትሽ ወተት በጤፍሽ እንጀራ በማር በወለላሽ በጓሮሽ ሸንኮራን ብድር አለብን ልክፈልና ልፍራ በሽ ከፍ ይበል ለሰላምሽ ጋራ ኑሮና ስራህን ኢትዮጵያ ለማድረግ ነው ጓዝህን ጠቅልለህ ወደ ኢትዮጵያ የመጣኸው?
መቼም እምልህ የልቤ ትርታም ሙዚቃውም ብለህ በጆሮዬ ላይ የምሰማው ሙዚቃ አሁን አገር ቁጭ ብለህ የሚኖረው መንፈስና በሌላ ሀገር ያለው መንፈስ የተለያየ ነገር ነው እና እዚህ የመጣሁት አሁን እንዳልኩ ለትልቅ ረፍት ነው። እንደገና ደግሞ ትልቅ የሽግግር ዘመን ነው። ሚሌኒየም ዓመት እሱን ደግሞ ከወንድሞቼ ኢትዮጵያኖች ጋር ከእህቶቼ ጋር ከአባቶች ከእናቶች ከሰማዩ ከምድሩ ጋር እንግዲህ በሰላም እና በደስታ እቺን ሰዓት ደግሞ አብሬ ለማሳለፍ ነው የመጣሁትና ምኖርበት ሀገር ነው። እዚህ የምቆይበት ሀገር ነው። ለአንዳንድ ጊዜ ደግሞ ለስራ ደግሞ ካስፈለገ ደግሞ ወጣ እያልን እንመለሳለን። አሁን ጊዜው ተሻሽሏል። ዓለም በጣም ተቀይራለች። ዓለም በጣም ተቀራርባለች እና ያው የመጣሁት ለመኖር መኖርም አለብኝ። ቤተሰቦች አሉ፣ ልጆች አሉና የመጣሁት ለመኖር ለማረፍ ነው እና ሀገሬንም ወገኔንም ለመጥቀም በተቻለ ባለኝ አቅም። ዝምታ የቴዎድሮስ ታደሰን ህይወት ይገልጻል ይባላል። ምን አስተያየት አለ? ዝምታ መሰለህ ሰምቶ ዝም አለ ነበር ከዚህ በፊት። አይቶ ዝም አለ ስንቱን ጉድ ቻለ። አሁን ደግሞ ዝምታ ደግሞ ዝም አትበል፣ መናገር ከቻልክ ግልጽ አድርገህ ተናገር ነው የኛው እና ያው ሀሳቦቹን መጀመሪያ እኔ ነው የምነድፋቸው። ዝምታ የራሴ ነው እና ወደፊት መስፈን ያለብን እንደሚታይ እንዲሁ ስለ ሴትና ስለ ፍቅር ብቻ ሳይሆን ዓለም ቋንቋው ተለውጧል፣ አዘፋፍን ተለውጧል። የሚመረጠው ነገር በ3 ደቂቃ ውስጥ ጥሩ መልእክት ማስተላለፍ ይቻላል። 7 ደቂቃ የረዘመ አሰልቺ ሙዚቃ ከማቅረብ ማለት ነውና በተቻለ መጠን አሁን ሙዚቃው ላይ ብቻ ሳይሆን መልእክቱ ላይ ማተኮር የሚገባዋን ይመስለኛል። ምናስተላልፈው መልእክት ማለት ነው። ከዚህ ቀጥሎ ዲስኮ ፊቨር የተባለውን ዘፈን በቴዎድሮስ ታደሰ እናሰማ።